አላቋርጅነሪ ተረረፍኩኝ እንድነበነ አላደረሳችሁ ለፋሲካ በዓል እያልን ዛሬ ከፍራይዴይስ እና አዲሱ ተጋባዣችን ጆሲ ጋር ነው ያለማሳቅ ውድድር ይዘላችሁ የመጣ ነው። ፓርት 3 ከኔ ጋር ነው። ታየ በጎልጎታ ላይ ታየ ዓለም መድኃኒት የጌታ ትንሣኤ ዓለም መድኃኒት የጌታ ትንሣኤ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የፋሲካ በዓል በሰላም አደረሳችሁ። በአገር ውስጥም ከአገር ውጭም ያላችሁ ቤተሰቦቻችን እንኳን አደረሳችሁ። አንድ ላይ እንኳን አደረሳችሁ። የዛሬው እንግዳችን እስቲ ናግባልን። የዛሬው እንግዳችን ግባልን። ታየ ጎልጎታ ላይ ታየ ጌታ ትንሣኤ ጆሲ ግን ተወዳዳሪ ቢሆን ደስ ይለኝ ነበር። እንደመጣ ሰባቴ ነች እንዴ? አረ ፕሮዳክሽን ጆሲ እንኳን አደረሰሽ። እሺ እንኳን አብሮ አደረሰን። አክብረሽ እዚህ ድረስ ስለመጣሽ በጣም እናመሰግናለን። ችግር የለም። ባድ እንዴት ነው? ቆንጆ ነው። በጣም አሪፍ ነው። ፏየ ተባለ ነው። ለመሳቅ ነው የመጣሁት። እንግዲህ አደራህን በዓል ከኛ ጋር ሳቅ እያልን እናሳልፋለን። ሁላችን አለቀ። እግዚአብሔርን ጆሲ እንዴት ነው? እስቲ በዓል ዋዜማ ምናምን እንዴት ነው? ቆንጆ ነው። በጣም አሪፍ ነው። ተወዳዳሪ ይግባልና ተወዳዳሪ አንጎታ እስቲ ኦሪንቴሽን ነው ኪስተ ወይስ ያለውን ነገር በደንብ ታውቀዋለህ? አይቼዋለሁ። በእነ ታኩሬ በእነናው ኦኬ አይቼዋለሁ። ችግር የለም። አልስቅም። እንዳስቅ ነው ተብዬ። እስቲ አንዴ ዛሬ በደንብ አለመሳቅ ሞገሉ። ዛሬ አንድ ወር መስጠት የለባችሁ እና ያው አንተ ለመልእክት ለሁሉም ለኢትዮጵያን አንተ አላደረስክም እንኳን አደረሳችሁ በላችሁ። በመላው ዓለም የምትገኙ ኢትዮጵያና ኤርትራውያን እንኳን አደረሳችሁ። ዛሬ እንግዲህ አብረን በዓልን እየሳቅንና እያልሳቅን ችግር የለም። እየሳቅንም ኢንጆይ እናድርግ። አሪፍ ታይም ይኖረናል። ሌትስ ጎ። እንወዳችኋለን። ተረኛ ይግባ። በዚህ ከሳልኩ ማይሆን ጆሲ ጋር በመጀመሪያው ቪዲዮ ነው የተበላው። ጆሲ ያሳቀኝ ነው። ዛሬም ያን ሽሙሩ ሳልቀር አንተ ታስቃለህ ማለት እኔ ይዘው ነበር ማለት ጆሲ ስለለቀቀ ስለታች ደግሞ የሌለ ነው። በስማ ናቴቱ ይመች የማይስተር ደጋፊ ነሽ። ከላይ አውጦ ከስር ከስቷል። የማንቺ ደጋፊ ጀማ አሸነፋለሁ። እንኳን አደረሰሽ። እንኳን አደረሰሽ። ይመች አባቴ። አንቺ ግን ማነሻ አሁን ነው ወይ መጋባል ይመች ብሮ። እሺ አባቴ አንተን በጣም እያየ ስለሆነ ነው። አንተን በጣም እያየ ስለሆነ እኔ እኮ ሁላሽ ለማለት በሞከርኩ ግን ያስቃል። እግዚአብሔር እሺ ተረኛ ይናችሁ ዘፋኝ እንዴት ናችሁ? አለን እንኳን አደረሳችሁ ብለናል። እንኳን አደረሰን። ያው እንግዲህ ይሄ አሁን ማቀርበው ነገር ማለት ነው ለጆሲ መታሰቢያ የሚሆን ነው። እሺ እና በጣም ለመሳቅ ሞክሩ እናንተ። እሺ ስለማልጠጣ ስለማልሰክር በትዝታው መነመንኩኝ ጭምጭሬሬም ጭሬሬም ጭሬሬም ጭምጭሬሬም ጭሬሬም 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 ስለማልጠጣ ስለማልሰክር በትዝታው መነመንኩኝ ጭምጭሬሬም ጭሬሬም ጭሬሬም ሳቁ እንጂ እንዴና በበዓል ቀን ሰው ለማስከፋት ማን ይላከ? ወንድሜ አክቹአሊ እኔ መጣሁትና ያላል ጆሲን በጣም ነው ማደንቀው። ኦኬ ሶ ቀልድ ምናምን ነገር እንሞክር ሌላ እስቲ። ቀልድ ከራሴ ላይፍ አንፃር በጣም አዝግ ተማሪ ነበርኩና ችግሬ
እና ማለት ነው በጣም አዝግ መሆኔ በጣም እንደጎዳኝ ያወቅኩት ትምህርት አለመማሪ በጣም እንደጎዳኝ ያወቅኩት የሆነ ሆቴል ላይ አስተናጋጅ ሆኜ እሰራ ነበር። የሆነ ሰዓት ላይ የሆነ ፈረንጅ መጥቶ መውጫው ምናምን ነገር ሲለኝ ውጭ ወጥቼ ካምናም ብዬው ሳስወጣው በቃ ሰዎች በሆቴሉ ማኔጀር ውጣ ምናምን ነገር ብሎ አባረኝ። የዛኔ በጣም እንዳልተማርኩ ገባኝ ማለት ነው። እና ትምህርት እንደጎዳኝ የዛኔ ነው። ትምህርት ይጠቅማል፣ ተማሩ። ጀመርኩ በኋላ አትሊስት ቢግ ላቭ ኤንድ ቢግ ሪስፔክት የምትለውን ነገር ተምሬያለሁ። አስቅም ረሳቁ ገባህ መሰለኝ። ስንት ዓመት ነው? 26 ቁም ነገር 2 ፍሬ ጊታር ይዘህ መጣ። ዝም አለ። ውጣ ነው ያለ አስተናጋጅ። ውጣ ማናጀሩ ግን አይ ይደብራል። በዓለም ነው እና ስለዚህ በዓለም ስለሆነ ምንድነው ያለ እንትና ቆይ ፈንድሻ አይበላም። ልጨርስ። አይበላም ፈንድሻ። በዓለም ነው። ስለዚህ ያው የመጀመሪያም ተወዳዳሪ ስለሆነ ብትወጣ። ኧረ ወይኔ ኧረ ግፍ ነው እናትዬ። እንደዚህ አንጀቱን በልቶት የናቀውን ምን ሰጠኝ እያለ ይሆናል እኮ ከታረ። በነገራችን ላይ ለነገሮች አጀማመሮቹ ካላማሩ በቃ ባሌን ጦለቡ። ሰላም ነው። ጀምር። ድምፅሽን ከፍ አድርጊ። ጀምር ያለሽ ታስፈራላችሁ። አረፈታ ብለሽ አርቲስቶች ምናምን ዘና መድረኩ ያንተ ነው። እሺ አንድ ቪዲዮ መሰረስ ምን ይቀራል? ቪዲዮ እንሰራለን፣ ችግር የለውም። ማርሻ ያቺ ለቅሶ አሲድ ይሆን ነው ማስታወስ አያስቅም እኮ ለምን ተቃለ እኔ ፈገግ ግን ያልኩት አልሰማም። እግዚአብሔርን ማርያም አንተ እኮ አልሳክም። ኧረ ወይኔ በኢየሱስ ስም። እሺ ጥያቄ አለ። እኛን ሞታችኋል ነው ቪዲዮ አሁን ቀኔው ከባድ ሰው ሞቶባት ዞራ ለቅሶ ቤት ቪዲዮ ሰራች። በስኮል ይሰራብን እንደዛ ነው ያደረገው። ኧረ እንደዚህ አድርጎማ ተሸለመ ማለት ነው። አይገርም። በአንድን ገውለተው አሁን እቺ ቲክቶክ ላይ ፖስተው መፈመስ አይ ነው አማን ሳቀኝ ነው። ይመችሽ አባቴ። መልካም አባቴ ይመችሽ። እሺ ገግማ አለፍካ እግዚአብሔርን ያልሰጥ ፈገግ እንጂ አኳኑ ፈገግ ያስባል። የፈለገ ይበል በቃ አትሳቁ። እኔ እኮ ድምፅ አላወጣሁም፣ ጀስት ፈገግ አልኩ እንጂ እኔ ሳቆምኩ። አረ ላይ ሰጋል እኮ ነው ያረጋል። አሁን ላይ ተጠቀሙ በዚህ ጭ ቪዲዮን ሰብስክራይብ እያደረጋችሁ ተረኛ ይግባ። ተረኛ እንዴ ያገባደንም እንዴ ሚያው ሚያው በእንስሳት ደግሞ እየበዛ ነው። ሲገባ እኮ ተደፍቶ ነበር። ኧረ በኢየሱስ
ሲሪየስ አውራን ማን ነው ስምህ? አይመን ኦኬ። እንዴት ተመጣለ ይሄው? ቲክቶክ ላይ ቤተሰብ ምናምን ኦኬ። ቤተሰብ ነግሮህ ነው? ከየት ነው የመጣው? ኮልፌ ሉካንዳ ከኮልፌ ሉካንዳ ኦኬ። እዚሁ አሪፍ አይዲያ አንተ ትችላለህ። ያው መልካም በዓል። እሺ አባቴ መልካም በዓል። እሺ ይሚ እሺ እንደዚህ አይነት ነገር ነው በቃ ባይዜ ባክግራውንድ እንጥሎት ነበር እኮ እኔማ ወደ ላይ የሚሄድ መሰለኝ። ሽማግሌ ምናምን የመጣ ነው መሰለኝ። እግዚአብሔር ትልቅ ሰው መጥቶ እየተንገራ ሳቁ ነው የሚያስቀው ከሚያው በላይ ማለት ነው። 3000 ደረስን። ብሩን እኮ ኧረ በእንደዚህ አይነት ሰውማ እንላስ እኔ እርግጠኛ ሄኖክ ብሩ ባይኖር በእናትህ ሁለቴ ሶስቴ ተሸወርኩ። በእናት እንዲህ መሳቂ እስከዛሬ ወይኔ በጣም ነው ሳኩት። እስቲ ፈንዲሻ ያዛችሁ እስቲ ቴንክ ዩ መልካም በዓል እያልን ቪዲዮን ሶሎ እያረጋችሁ ሰብስክራይብ ማድረግ እንዳይረሳ። እዚህ በመሀላችሁ ይገኛሉ። መሀል ላይ ዘፍንላችሁ ግን ትንሽ ደግሞ አይደለም። አይ ማንጎራጉር ብቻም ሳይሆን አሁን መቼ እንጠብቅ? አዲስ ስራ ባይዘው አዲስ ስራ 3 ዘፈን አንድ ላይ ነው የምለቀው። እውነት የባህል ኦሮምኛና አፍሮቢት አንድ ላይ ነው የምለቀው 3 ዘፈን አጠቃላይ ወደ 16 ደቂቃ ማለት ነው። አይ አንድ ላይ በአንድ ጊዜ 3 ዘፈን በአንድ ጋር ለከባድ ስራ እየሰራው መቼ ነው የሚለቀቀው? በቅርቡ ቴዲ አፍሮ አለ። አሁን ከሱ በኋላ ንጉሳችን ይለቃል። የንጉሳችንም ቪዲዮ ራይክት ለማድረግ እንሞክራለን። ከዛ በኋላ ልዑል ሉሎችን መጣል ቀራንዮ ላይ ታየ ጎልጎታ ላይ ታየ የዓለም ትንሣኤ የጌታ ትንሣኤ። መልካም በዓል እያልን ነው። እኛም እንግዲህ ሁላችሁም በየቤታችሁ ፋፍሽ እያላችሁ እሺ ተረኛ ይግባ። የቅድሙ በውስጥ ተወዳዳሪ ይወጣ በጣም ኛው ያበደ ሳቁ ጥርሱን ላ 1 2 3 4 5 6 7 ይሄው መጣልኝ። ይሄው እሱ ነው የዝንቦች አባራሪ የከብቶቼ ባለቤት። አስቁም ከብት የሆነ ቀልድ እየቀለድክ እንዴት እንሰራ? የሚያስቅ ነገር ቀጥል። የሚያስቅ ነገር ይዞ እንደመጣ ሰው አስቀፍ እንዴ ይላል። እዛ ቋቋሙ አስቅ ሞራሉ ስቋል ውድድሩን እስኪጨርስ ከብት የመሰል ክሪዚ መያዝ አለበት ጆሲ ከባለፈዎቹ ዛሬ በጣም እያስፈላቸው። ስማኝ ጀስት ውድድሩን ማውራት እኮ መያዝ አለብህ። ግን በቃ በደበር አለብህ። ከብት የመሰለ ልጅ አለ። እኔ አላልኩም ምን ነው ከብት አይደለም። አንተ ቆይቶ እናንተ ጋር ነው። አንተ ምንድነው አሁን? ለምን ቀልድ ነው ወይስ ምንድነው? ኧረ አይደለም ቀልድ ነው እንጂ አንዱ ታዝግ ይሻል ነበር። ስም ማን ነው? አብርሃም። ምን ነው አብርሃም? አንተ አብርሃም ሳትሆን አብርሃም የነበረችው በጋለቻ። አንድ ቀልድ። እሺ በታክሲ እየመጣሁ እሺ፣ በዚህ ናሲስ ከለደ ካላሳከን ያ አይሆንም። አንተ በራሱ በራስ ለምንድን ነው ተስፋ የምትቆርጠው? አሁን ታክሲ ብለህ ስትጀምር ይሄ የሚያስቅ ይመስለኛል። ይሄንን ተሳክቶ ልካሳክ 2000 ብር እንጂ ካሳከን 2000 ብር ካላሳከን 0 ይሁን። ትስማማለህ? አስቁማ እናንተ። ኧረ እንዲህ ካሉ እንደውም ይስቃሉ። ካሳክ 2000 ካሳከን 2000 ብር ሆኖ ወደ ዙሩ ታልፋለህ። ካላሳከን በዜሮ ግባበት። ድፈር። የሚያስቅ ይመስለኛል። ዶሮ ለ1000 ብር 100000 ብር ውድድር ላይ አቆም ነው። እሺ ትገባለህ። ላስረዳችሁ። አሁን ካላሳቀን ማለት ነው
እድሉን ያጧልሽ። በታክሲ እየመጣው ዝንቦች አስቸገሩ ማለት አስቸገሩና ረዳቱ በመስኮት አስወጣቸውና አንድ ዝንብ ቀረች። አስቸገረች በቃ እየዞረች ማለት ከዛን አንዱ ሰውዬ እንደዚህ አለ። ከዛን ቁጭ አለች እዚህ ጋር ማለት ከዛን በመስኮት አወጣት። ሰው ተገርሞ እንዴት አትወጣት ምናምን ሲባል ቂጤን ነክቼ ውጣ በቃ አታረሳቁ አረሳውናለሁ እግዚአብሔር ውጣ ቂጤ መሰለ በቃ አለቀ ጨርሳል። ስቋል ጆስ ስምማ አብርሃም አረ በመድኃኒዓለም እሺ ግን እድልን አታል አረ የሚያሳዝን እግዚአብሔር የማይደረግ ሳይኮን የተጫወቱበት ወዳደር ትችላለህ። ባይዞ የኳስ ተጫዋች ነበርኩኝ። ኦኬ እና የተወኩት ይሄን ጥርስ አያችሁታ ኦፍሳይድ እየገባ ነው አጥቂ ነበርኩ። በቃ ሂድ በእና አብርሃም ያብርሃም አረ ውጣ በቃ ይዛት መረራችሁ አንፈልግም ስጡኝ ምን 1000 ብር ነው ራስ እንጂ እኮ ነው 1000 ብር ነው ማይክቱ ጋር የታል ምንድን ይትቀባቡ ሳይም እንደኔ የታል ይሄው ማርያም አትው ማይክ ጁስ ያርነቂ ይመች ጥርሴ ጥቁር ነው። ምን ልጠግን ነው እንደመጣው ገብርኤል አይደለም ሰማታ የሆነች አሞራ ሚካኤልን ፀሐይ አቃጥራት የለ በአንድ ክፉ እንደ ተጠረና በአንዱ ነው እንዲየመጣች እየበረደች ነበር። ገብርኤልን ማይክ ማስተካከል ነው እንደዚህ አይ ነው ማይኩ አለ ልብስ ላይ አለ ምን ችግር ነው ያለ? እሺ ወደዚህ መጣጋች ይችላል። አይ አንተ እዛው ካሜራ ላይ ስለው ገበሬ ማረስ ብቻ እኮ ነው ምን ተስፋለን ወይ ዘንድሮ በቃ ማይኩን መልሶ ቦታ ውስጥ ከቆየ እዚህ መጥቼ ምንድን ነው አንተ ሳስቁልት ይሉ እንዴ አስተካክሉ እኮ ነው ከቆየ እዚህ መጥቶት ቆየ እዚህ ድረስ ነው። እሺ ቃል ልንገራችሁ። እሺ አንድ ዞንና አይጥ ነበሩ። እዛ ዞንና አይጥ ነበሩ። አንድ ጫካ ውስጥ አንድ ላይ እያዛጉ ዞኑ ወድቆ ታመመ። እዛ አይጧ አምፖላስ ጠራች። እዛ አምፖላሱ መጣና ዞኑን ብቻ ከቶት ሄደ። አይጧ ትከተላለች። ዶክተር ያስወርዳታል። አይጧ ትከተላለች። ዶክተር ያስወርዳታል። ቆይ አንቺ ምን ነሽ ነው ወይ አትወርጂም እንዴ ሲላት፣ ኧረ ዶክተር ደም ልለግስ እኮ ነው። ቀለላት እና ለማንነደ እንደምትወጣ ኧረ ልጁ አሳዘነኝ። ጊዜ ከቆየ ድረስ መተው ከተሸለመ ያናድዶኝ ነው። ጆሲ ይሰቃዋል። ገብርኤልን ጆሲ የናባት እናቴ ነው አይደል? አይ ምን ሆነ ነው አንተ ነው አናድዶኝ ነው እግዚአብሔር በጣም አናድዶኝ። የሆነ አክቲንግ ነገር እንኳን ቢያሳይ እኮ ይሻላል። ጨለለ እኮ ምን አይነት አክቲንግ ላሳየሽ? እምችለው ንገረኛና አንተ ምንድነው? እኔም እኮ ከቆየ እዚህ ለማሳቅ እኮ ነው የምትወጣው። በምችለው መሞከር። ስምህ ማን ነው? ስሜ ሞገስ ነው። ሞግዬ ወይ ነበት ውጣለች። ሙጉ ወይ ነበት ውጣ ውጣ ሞጌ ውጣ። አንድ ቻንስ ዳንስ እያደረከኝ ነው ሞገስ። እሺ ሞግዬ ቻንስ እግዚአብሔር ሞገሱን ይስጥ። ሌላ በጣም ብዙ የምናዘጋጀው ውድድር አለ። እዛ ላይ ትመጫለሽ፣ አንረሳሽም። ኬፍል በላት መጥቼ ናይ ነው እንዴ ማለፍም አጭረው ማሳደግ ሙሉ ቪዲዮ ዩቲዩብ ላይ ያለላችሁ ዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ። አንተ ሻውን ምን አድርጌ ነው ማስግል አስቅማ ቀን ስንቴ ነው የገለርኩት? ሞገስ አራቆይ አራሳጅነኝ ሳቁለት። 1000 ብሩን ስጡት። አስቁ እያሉ እንዴ ሊይዙን እኮ ነው። ተናንቀው ሊይዙን ነው እኮ። ሞጊያው ካሜራ ላይ አገኝ ሆናች። ጆሲ ግን እነቺም ቦክስ ምን አዳራሽ ይመች። አይፎን ስንት ነው ዋጋ? ወንድም ያረሙ 17 ማን ፕሮዳክሽን ለምን ገብሪ ፕሮዳክሽን ተሰጣለ። ይሄ በጣም ነው የሚያስብ። ሮድሪ ማን ሩዲገር ጆሲ ብር ወንድሜ በቃ ጆሲ ተጣጣልከኝ። ሩዲገር ደዳበቀ ሩዲገር አበላም እንዴ በደንብ አስወጣውኝ።
ሜዳሊያ አለ። ሰላም ናችሁ? አለ ፊታችሁ ያስፈራል። ምንድን ነው ያለ? ሰው ሁሉ ሲመጣ ያስፈራል ነው። ለማንኛውም ምን የመጣሁት ያው ከዛ ሰፈር ነው የመጣሁት ከቆሼ እና ምን እሺ፣ ሁላችሁም ሳቅ ትሉኛላችሁ ማለት ነው። እንግዲህ ሁላችሁ ምንድነው አታስፈሩኛ። ምን እሺ፣ ፈታ በዓል ነው። ፈታ ብለሽ እዛው ቀጥል፣ እዚሁ እንደፈለግሽ በሞራል ነው ሁሌ ይሄ ላይ አገባብሽ ነው ይቀር እንደገና ጀስት ኖርማል ፊልም ነው እንደሚሰሩ እንደዚህ ነው እድል እየሰጠን ያለ ነው። ምን ሆነ ይላከብኝ እዛ ጋር ማን ነው ሁለት ሰው ይሞታል እና አንዱን እንትን ለማለት ለማዳን ስል ማን ነው እኔ ስንት መስዋዕትነት ልከፈልኩ። ስለዚህ ሁላችሁም ሳቅ ብሉ። ደግሞ ምንድነው ሁላችሁም ፊታችሁ ኮስተር አንቺ አስቂም እንዴ ምንሽ ሳቅ በሉ። ጁስ መነጽርሽ ደግሞ ቁጭ እዛው ጋር እናቴ ትሙት ለኔ ብትሰጪ ማለት ነው። እኔ እዛ ጋር ጫራታ ነበር ማስወጣው ማለት ነው። አሁን እሺ ዘፈን ልዝፈንላችሁ። አራኛው ጽድት ያለ ዘፈን ነው። በዛ ነው የተሸለምኩት። በዚህ ሜዳሊያ በዘፈን ነው የተሸለምኩት። ኦኬ አባብዬ ከዓይኔ እንዳትርቅ ብዬ እንዳትሄድብኝ ሰበብ አስባቡን የምፈልግ መጣች ብዬ መሄዷን ሳስብ አቤት። የዛሬዎቹ ደግሞ ምድረ ገጣባ ናቸው፣ አዛ ናቸው። ከዘፈኑ በኋላ ምንድን ነው ያደረገው? ችሎታ እችላለሁ መድኃኒዓለም እናንተ ምንም ነው እኔ ያላሳቀኝ። እኔ በጣም ሶሪ ለልጁ ግን እኔ ምንም ቀና ማያስቅ ነው እና ዝም ብሎ ነው ብራቸውን እያስበላሉ። ትግል አደረገው ብዬ እኮ ነው። ቱዴይ ዘ ሃፒ ዴይ። አሁን ይጨበሳል ሊጠጣል ሁሉም ነገር ይደረጋል። ሳቃ ምንድነው? ምንድነው? አንዴ ሳቋንች ምንድነው የምስቀው? ምንድነው የምስቀው? ሳቅ ነው። አንተ ለዚህ ግማሽ ነው መሰለኝ። አረ ስቀል እኔ አልጠጣም ባይ ግን እውነት አልጠጣም። ግን በቀጣይ አስተካክል ስቴጅ በደንብ ኢና ዛሬዎቹን እግዚአብሔር ምንም አልነፍኝም። ሲንግም ከሆነ ደግሞ አይመጣም ልጁ እርግጠኛ ነኝ። ደግሞ አይመጣም። አልፋል ማለፍ እኮ አልፋል ግን አይመጣም። አይመጣም መቼም የምር እመጣለሁ። አይ ከሰል ምን አይላ ኦን ፐርፐዝ አድርገው ነው። ኦኬ ተፈጥሮ አይደለም። ኦኬ ዶዶራንት ምንድነው? ብቻ ግን ቀጣይ ዙር እየከረረ ነው የሚመጣውና ራስን በደንብ ሬዲ አድርግ። አይደለም እኮ ማለት በግድ በቃ ነው ያሳቀን። ተጫነን። ይሄ እኮ እዚህ ጋር መጥቶ እንደመኮርኮር በለው በቃ። እሺ አንተ አላለ በግድ እዚህ መሳቅ አልነበረባቸውም። ብሩን አጨምድድበት ፈታ አድርገው ብዙ ብር እንኪ ያራዳል። መልካም ባል ይሁንልሽ። እስቲ ሹራብሽን አውጪው እንዳረሽ ምናችሁ ነው ግን እግዚአብሔርን የሆነ ቪዲዮ ስታዩት እናንተ በነገራችሁ ታፍራላችሁ። በመሀል የተጨነቁት ማለት ነው። በዚህና በዚህ መሀል ላይ እንዲደርግም እንዳያደርጉኝ ነው። አይደለም የምሬን እኮ ነው። ኢትስ ኦኬ ሳቁ ማስ ዘፈነ እየተናደርኩ ነበር። አርታችን ላይ ነው ሰውነትን ለቀቅ ጆዚ ደግሞ አሽቄ ፈታ በለ አርታችን ላይ እኮ ያ ነገር እኔ ፈን አላረግም። ቆይሻው ሄኖክ ይሁን አሁን አልጋ አይከፈለኝም። ፈታ በል እሺ የፈታ በላ ሪላክስ እሺ ሄኖክ ስለ 1000 ብር ነው እንጂ ሰላም እንኳን ተሳችሁ እንኳን ያለ ነገር ባይዚ አይዲያ ምንም አይፈልግም እኮ ለቀልኩ የሆነ አክቲንግ ወይ የሆነ ነገር ለቤቴ ማውራት አይጠበቅባችሁም። በቃ ና ንገረና ከዛ ወይ እንደዚህ ጀስት ምንም እኮ አይፈልግም። ቀልኩ ይሄ ነው በቃ። ለምን ይፈራሉ? በቃ ራሳቸው ሪላክስ አድርገው በቃ አይን አይተው ምናምን ብር እውነቱን እኮ ነው። ጭንቀት እኮ ነው እንዲህ የሚያደርጋቸው። ባይዜ በቃ ምንም እንትን አይፈልግም። እንትን አይፈልግም። መጨነቅ አይፈልግም። ያንተ ይሻላል እንጂ ምንም ነው። እግዚአብሔር ተወዳዳሪዎች ለሚመጡ ቢሸለም አንተም ቢሸለም ነበር አንስ ባይዜ ለሚመጡ አሁን በዚህ ሞራል ለቀጣይ ተወዳዳሪዎች በጣም እንትን ነው የሰጣቸው።
ጭንቅ አይፈልግም። አትጨናነቁ ተወዳዳሪዎች። ሪላክስ አድርጉ። እሺ ቀጣይ መግባት ይችላል። ማይኩ የት ጋር ጆሲ ብራዘር እንዲንሽ ያው ትንሽ ስለማይታየኝ አቢጌል ነኝ። ወደ ግራ ጠጋ እሱ ጋር በቃ አረ ወደ ቀኝ ወደ አቢ ሞተሻል። ይሄ ነቆራል። አረ ጆሲ ሙድ እያስክብኝ ነው። ወደዛ ነው ጆሲ ይላል። ይገኛል። ማይኩ ጋር ይገላል። በነገራችን ኖርማል የኔት ደጋፊ ነው። እኔ ዝም ብዬ አላክ የሆነ ዝም ብዬ ሌላ ነበር ጭው ያሰብኩትና ይሄኛው ፈን ይሆናል ብዬ ስላሰብኩ ነው የኛውን ያሰብኩት። ፕሪንት አድርጌ ነው ከዚህ እንደውም ቆዩብሽ አንቺ ያኛውን ግን መጀመሪያ ያሰብሽውን ጭዌ ግን ብትይልን ደስ ይለናል። እዛ ጋር ቆምሽ አልፈሻል ግን አልፌያለሁ። ጆሲዬ ትመችኛለሽ። እዛ ነው ካሜራ እየከለለሽ ነው እየገባሽ አይደል? አዎ እሷ ጋር ቁሚና ልፍጠረው ያኔ ሮዝ ቅቤውን ሰጠሽ? አልሰጠኝም። አይሰጥሻል። እሺ በዚህ ግዢ አላለቀም። አለ የሆነ ጭዌ ነበረኝ። ዞሮ ፈታ በሉ ባል ነው። አያቴ ድሮ ሰው ናትና አሁን በቅርብ ነው የሆነ በተን ስልክ ተገዛላት። ከዛ ልክ በተን ስልክ እየተጠቀመች እያለ የሆነ ክሰል እንትን ምግብ እየሰራራች ምናምን ትልቅ ሰው ናት። ከዛ ድንገት እሳት ይገባባታል ስልኩ ማለት ነው። ልክ ከእሳት አውጥተው ከተዋለች። ምን ነው አያቴ ዘለልኝ ቶሎ ብዙ ማለት ቶሎ ማዳኒ ነው እንዳይቃጠል ምናምን። እንዴት ነው ያስቃል። ውጣ ወይ እንኳን የመጀመሪያውን ያን አብዩ አተረፈው አብዩ ይፖስቱት በቃ እንደውም እንደዚህ ቫይራል ነው ሁለተኛውን ቀልድ አበላሽውን ጸጥ ነው። አያዩም እንዴ አብዬል ገደለ አብዬ መልስ ጠብቃለን። አይደለም እኔ እኮ ፎቶ ነው ያሳቀኝና ወደዚህ ፀጉሩ ምናምን አይዲስ አድርገው ደግሞ እኮ ልጅ ተምችነቱ ወደዛ ይሄዳል። እዚህ ጋር ነው ፀጉሩ ነው እኮ ኤዲት ያለው ትልቅ ልክ ነው። የምትወደው በዓል? እኔ ገናን በጣም ነው የምወደው። ኦኬ ገና እስቲ እናንተ የምትወዱትን በዓል ኮሜንት ላይ ጻፉ። ስለሚቀርብ የውጮቹ ገና ደስ ይለኛል። የኛ ሀገር ታሳስ ላይ ተወለድኩ አንተ? የውጭ ነው ደስ የሚል ይችላል። ዲሴምበር 20 እኔ ጠየቅኩ የውጭ ነው እኮ አይደለም። የሀገር ውስጥ ባህል የትኛው ነው ደስ የሚለው ነው ያለው? ዘመን መለወጫ አዲስ ዓመት አዲስ ምክንያቱም ሁሉም ሃይማኖቶች ያከብሩታል። እንቁለጣጣሽ እኔ ሁሉም ሃይማኖት ስለሚያከብሩ ደስ ይላል። ትምህርት የሚጀምርበት ቀን ነው። ዋይዜ እንቁለጣጣሽ ነው የሚባለው። ሰማችሁ? ዘመን መለወጫ ነው ደስ የሚለው። አዎ ሁሉም ሃይማኖት ስለሚያከብሩ አልሰማችሁም መሰለኝ። ምን አለ ቀልድ ነበር አይደል? አይ እንትን ነው አውርቼ ተውኩት። በቃ አውራው ችግር የለም። ምንድን ነው ያልኩት? አይ ለብቻ አወራችሁ ብዬ ነው። አሁንማ ከደግ አገል እንዳውርታ ነው መሰለኝ። ምንም ያልሰማ አይ ለእንቁጣጣሽ ነው የመቼ ሲል ከእንቁጣጣሽ ያው ትምህርት ስለሚጀመር ቀልድ እኮ አንዴ እኮ ነው አይደገምም እኮ። ተረኛ መግባት ትችላለሽ። ተረኛ ገባ ዲዲዲ አም ዘ ፌስት ኦፍ ባርባር ኢን ኢትዮጵያ ዲዲዲ አም ፌርከት አፐርከት ሎርከት እናቴ ትሙት ስቃላት። ይሄ ልጅ ግን ምን አድርግ ነው የምትሉት? እኔ እግዚአብሔር እኮ ነው የሚገባኝ። ይሄ ልጅ አልገባም እንዴ? አሁን መንታ ናቸው እንዴ? ኖ አንድ ዲዲዲ አንድ ታለንት
አላቋርጥ ጀምሬ ተረዳሁኝ እንግዲህ እንድነበረ አላልኩ የትራን ተስተምሪ ሰው በወራት ለኔ መንገድ ሰጡ ይላል አላቅ አንተ ባይዚ አንድ አጠጉርሽ ወርካል ቆይ ከቲክቶከርሽ ጋር ልታጣሉን ነው እንዴ? መጨረሻ ላይ ያሉት የተረገሙ ናቸው። በቃ ይመጡ በጣም ብሩሻ ምንድን ነች? ያው ቁራጭ አይደለ ያበተረበል አንተ ይመችና አንተ ይሄ ክሬቲቪቲ ነው። በቃ ማርያም የሚገርም ክሬቲቪቲ ነው። ያበደን እንግዲህ እንዳትዩ ማይኳ አላቋርጥ ጀምሬ ዲዲጂን ሳቆርጠው ግን ሄዳ እንደዛ አብሮለት ታቃች ኧረ ቆይ ዘጎኝና እስቲ እናውራ እስቲ ጫሙ ገቢ ጫሙን ምናምን ስማ ለምን እንትና ጥሎ ሄዶ ነው እንዴ? ማን ነበር ስም? አቾስፒድ ማን ነው ይሄ? ሁለተኛ ዲዲጂ ነው። ይሄኛው እንደተባባል ነው እኔ ያው ኢንስታግራም ላይ በውስጥ ኢንቦክስ ምናምን አውርተን ነበረ እንደ አሁን ኦቢሻን እንደ እሺ ብሎ ነበረ ግን ያው አልተመቻቸም ምናምን ብለው ያው የኛው ታይሙ ማዘጋጅቴ ምናምን ጠብቄው ልገባ ሮዲ እንዲያትል ሄስቢ how we doing that ሮዲ እስቲ ገና ሄስፒ how we doing ለከኛ እንደ እንገር አንድ ልቆጣው ይችላል የባሏ ምርጥ ቀል ናት። ተነጨ እንጂ አወራሩ ኧረ ሄደ። እሺ ኧረ ተምች ናችሁ መጨረሻ ላይ የሚመጡት ሰዎች እና ይመች ተረኛ ያለው ምንድን እንኳን ደዳሳቸው እንኳን ደዳሳቸው ዳና ናቸው ወይ ያለው ምንድን ምን ናቸው ምን እንደ ምንድነው መጠለኝ ሰባካዚ አንተ አባቱን ደፋ ሌባ ሰባካዚ ምን ይለኛል እዚህ ምንድነው እዚህ ጋር ምንድነው መጠለኝ እንደ ምን ይለኛል እዚህ ፓፒ የለም እንዴ አቻ ፓፒ የለም እንዴ ይከተለኝ ማሬ ማሬ ምንድነው የምትለኝ ዛባካዚ ምን ይለኛል እዚህ የለም እንዴ እናንተ አቻ ፓፒ የለም እንዴ ፓፒ ምንድነው ምን ይለኛል እዚህ ደግሞ ጀመረኝ እዚህ እንዳጀመረኝ ጆሲ ግሬ ገባ እኛ ሰፈር ማለት ነው። እንዲህ ሰላም የሚል ሰው አለ የሚል ሰው እያለ የቤቱ እየዞረና ማለት ነው ራሱን ካራክተር ይተጫወት ልጆች እያለማ በደንብ ነው የምናየው። በቃ እናውቀዋለን በደንብ ማለት ነው። እና ራሱ ስላሰረው ዝብሎ ጃኬቱን አሰጠኝም እንዴ ያንን የለችም እንደዚህ የለም እንዴ የለም አለ ግን እነሱ አለ ይመች ያራዳ ልጅ ይመችሽ መጨረሻ ሰዓት ንፍር ይላል ዙራ ለፈሻል ዛባባካ ምን እንደዚህ ተረኛ እንግዲህ ያው የመጨረሻው ነው። በሀገር ውስጥ ያላችሁ ሀገር ውጪ በድጋሚ እንኳን አደረሳችሁ። በዓሉ የሰላም እያልን የብልጽግና የጤና የፍቅር ያርጋላችሁ። በጣም ነው ሰብስክራይብ የማይረሳት እና አንድ ተወዳዳሪ ላስት ነው የቀረና አይ ቲንክ ፕሮዳክሽን ይነገሩ አንድ ነው። ይሄ መጨረሻ ዙር ነው። ጆሲ የምትይው ነገር ካለ አንድ ላይ እንጠቀልለዋለን። እሺ ባላ መጨረሻ ላይ ተረኛ ማይክ ጋኝ ሰላም እንደና ናችሁ? እንዴት ናችሁ? እኔ እንደምታውቁኝ ማለት ነው ሁሌም ላታውቁ ትችላላችሁ። ሁሉ ሰው ባለፈው መጥቻለሁ ሴት ይሉኛል። ተፈጥሮ ድምጼ ነውና ወንድ ነው ሴት ነው? ኦሪጂናል ወንድ ውስጥ ወንድ
ነው ሰው ቀጭን ቃለውን እና ማለት ነው ሁሌም ታክሲ ላይ ወራጅ አለሽ እንደውም ዛሬ ስመጣ ከጎጃም ወራጅ አለ ምናምን ስራ ይቅርታ ማዘራለኝ ወንድ ነው ያልኩት ኧረ አንተንስ ጨርሶ ሴት ማረጋለኝ እና ሲጀመር አሁንም 49 ኪሎ ነበርኩ ትናንትና 50 ኪሎ ገብቻለሁ ማለት ነው ማለት ይሄ ላስቅ ብዬ አይደለም እንደዛ እኮ ነው ድምጼ እና አስተካክለኝ ትክክለኛው ራስ እንደዛ ነኝ ትክክል ማውራት አልችልም አንዳንዴ የቲክቶክ ስም ምንድን ነው? ነጋሳቅ ኦኬ እኛ ቲክቶክ ምናምን እናግዛለን በዚሁ ቪዲዮም ትሰራለህ ምናምን እስቲ በኖርማል ትንሽ ሞክር በኖርማል የሆነ በወፍራሙ ድምጽ እሺ አውራስ በኖርማል አውራ ጎርነን ባለው ለምሳሌ እኔ አሁን ስለ ኢትዮጵያ ሕዝብ አዛኛ አሪክ ክብር ለልብሴ ሰው የምታስመስይ ከግር እስከ ራሴ ቁጭ ብዬ እያየሁ ሲበሉ አፍንጫዬ ሲጾም ሲገድፍ ሲያሸት ሁሉ ያልበላው ጥርሴ እንደ ኮከብ ሲያበራ አይኔ ረግና አንተ አክሰንት ይቀያየራል መስመች አፌ በማስመሰል ተናጋሪ እንስፍስፎ አንጀቴ ራብን ፈሪ በነጩ ልብሴ በባዶ ኪሴ ራብ ጸንቶብኝ ሲዞር ራሴ ነው ልጅ አትቀየሪም ክብር ለልብሴ ነይና የበዓል ነው ይመችሽ ዝም ብዬ ሁለማቱ ጨምሬልሻል እሺ ቴንክ ዩ መልካም በዓል ይሁንልሽ አመሰግናለሁ ኤርፓዷ አላት እንዴ እቺ መደዋወያዋ ነው ኦኬ ይመችሽ አባት አልፋል እሺ አመሰግናለሁ አንተ እስቲ ማስመሰል ይችላል እኔ አልችል ለማንኛውም እንግዲህ የበዓል ፕሮግራማችን ይሄንን ይመስል ነበር ዛሬ ፍራይዴ ናይትስ ከጆሲ ጋር ያደረገው ቆይታ ይሄንን ይመስል ነበር በቀጣይ ከማን ጋር እንደምንገናኝ ኮሜንት ላይ ጻፉ እና ኮሜንት ላይ ጻፉ እዚህ መልካም በዓል ይሁንላችሁ እና አርቲስት ቲክቶከር እንዲሁም ድምጻዊ ጆሲ እዚህ ድረስ አክብረን ስለመጣ እጅግ በጣም እናመሰግናለን እኔም አመሰግናለሁ መላው የኢትዮጵያ ሕዝብ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እንወዳችኋለን እንኳን አደረሳችሁ እያለን ቀጣይ ማን ነው የሚመስለን ኮሜንት ላይ ጻፉልኝ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ፓርት 4 እንጠብቃለን ሌትስ ጎ